Musician or Producer Award. ላለፉት ዓመታት በዚህ የውድድር ዘርፍ ላይ ብዙ ስራዎችን እየሰራ እጩ ሆኖ እናውቀዋለን መታፈሪያን። አሁን ደግሞ ከታዳጊዋ ልጁ ጋር አንድ ላይ በመሆን ይህንን ሽልማት በስተመጨረሻም አግኝቶታል። እንኳን ደስ አለ መታፈሪያ። Congratulations to Metaferia for winning the Best Musician or Producer Award of G-Power TikTok Creative Awards 2025. መታፈሪያ ለመራጮች የሙዚቃ ስራዎችን ለሚወዱ የምትለው ነገር ካለ መድረኩ ያንተ ነው። በጣም አመሰግናለሁ። ክቡራትና ክቡራን እንደተባለው በጣም ታምራላችሁ ተብሏል። ሁላችንም እንኳን ለዚህ ቀን አደረሰን እላለሁ። እንግዲህ አዋርድ ለልጄ ነው የሚገባው። በጣም ብዙ ነገር ስትደግፈኝ ስታግዘኝ የነበረች ልጄ ናት። አብራኝ እንግዲህ እስካሁን ድረስ በጣም ስላገዘች ልጄ በጣም ነው የምወድሽ። እግዚአብሔር ትልቅ ቦታ ያድርስልኝ። በጣም አመሰግናለሁ። የመረጣችሁኝን እውነት ነው ሰርተናል። ከ350 በላይ ሙዚቃዎችን በመስራት የብዙ ሰዎችን ህይወት ለመለወጥ ትልቅ ጥረት አድርገናል እና ይሄ እንዲሁም የሚያንስ ነው እንጂ የሚበዛ አይደለም። እግዚአብሔር ይመስገን። ለመረጣችሁኝ በመላው ዓለም የምትገኙ ወዳጆቼ በሙሉ እግዚአብሔር ያክብርልኝ። ይህንን እንግዲህ ነገር ላሳካችሁ ለድንግል ማርያም እንዲሁም ለልጇ ለልዑል እግዚአብሔር ክብረት ይስጥልኝ። እወዳችኋለሁ ሁላችሁንም። በድጋሚ እንኳን ደስ አለ፣ ልጅህም ይገባታል። Congratulations once again to Metaferia and thank you for presenting this award, singer Sarati. በመቀጠል ቀጣዩ የሽልማት ዘርፍ የሚሆንልን በቪዲዮ ኤዲቲንግ ጥበባቸው የተለያዩ ቅንብሮችን በመስራት በስፖርትም ሊሆን ይችላል በተለያዩ ቅንብሮች የምናውቃቸውን በክሪኤቲቭ ኤዲቲንግ እና ኢፌክት ዘርፍ እንሸልማለን። This award celebrates the magic makers behind our phone screen, the ones who turn short clips into cinematic moments. These creators skillfully transform simple clips into captivating stories. The Best Creative Editing and Effects Award. ይህ ሽልማት የሚሸልሙልን ደግሞ የአብርሃም ግዛው ኢንተርቴይንመንት ፒኤልሲ መስራችና ዋና ስራ አስኪያጅ የሆኑት አቶ አብርሃም ግዛው ይሆናሉ። This award will be presented by the founder of Abraham Gizao